ሃይ እንዴት ናችሁ? 10,000 ፎሎወር ከገባ በኋላ ፎሎወር ሰብስክራይበር ዩቲዩብ ላይ ከገባ በኋላ ቪዲዮ ሰራለው የሚል ሀሳብ ነበረኝና የመጀመሪያ ቪዲዮ ምን ልስራ ብዬ ያሰብኩ በቅርብ ዓመታት ያነበብኳቸው መጽሐፎች አሉ እና እነሱን እንደ መጽሐፍ ሪኮመንዴሽንም ይሆናል። በዛ ውስጥ ደግሞ በጣም በጣም የወደድኳቸው ማለት ሁሉም ሰው ሊያነባቸው ይገባል ብዬ የማስባቸው መጽሐፎች አሉ። እነሱን አትሊስት ስለ መጽሐፍት እናውራ የሚል ሀሳብ ይዤ ነው እዚህ ላይቭ የተመልካች አለኝ። የ12 ዓመት አንዳንዶቻችሁ ታውቋታላችሁ። አንዳንድ ነገሮች ለሷ ነው ማስረዳው። እሺ እንግዲህ ባለፉት አይ ቲንክ 1-2 ዓመት ወይም ደግሞ ከዛም ትንሽ ቀደም ያለ እኔ አርፍጄ ያነበብኳቸውም ሊኖሩ ይችላሉ መጽሐፎች አሉ። በጣም በጣም የወደድኳቸው ምናልባትም ግን አንዳንዶቹ ብዙ ሰው እጅ ያልገቡ በደንብ መነበብ ያለባቸው አንዳንዴም ደግሞ የእኛን ትውልድ ይወክላሉ ብለን የምናስባቸውን ስነ ጽሁፎች ላይ የማጉላት ላይ ያለንን ሰፊ ክፍተትም ትንሽም ቢሆን ለማገዝ ሞክራለሁ ብዬ አስባለሁ። አንድ ላይ ኦኬ ሶ ወደ መጽሐፍቱ ንለፍ። የሀገር ውስጥ መጽሐፎች ናቸው እነዚህ። ከስራም ከተለያየ ነገር ጎን ለጎን ማነባቸው አይ ቲንክ ባለፉት በሆነ ያክል ዓመት በፊት በጣም ደካማ ነበርኩ የሀገር ውስጥ ጽሁፎችን ለማንበብ ስፔሻሊ ልቦለዶች፣ ግጥሞችን ለማንበብ በፊት አይ ቲንክ ታሪክና የመሳሰሉ መጽሐፎችን አነብ ነበር። ነገር ግን ከግጥም ጋር የተያያዙ ጽሁፎች፣ ልቦለዶች ማንበብ ላይ በጣም ረጅም ዓመት ብዛም መጽሐፍ ገዝቼ አላቅም፣ አንብቤ አላቅም ነበረ። ስፔሻሊ የሀገር ውስጥ መጽሐፍ የግጥም ግን ሆነ ብዬ ለማስተካከል ሞክሬያለሁ። ባለፉት 2 ዓመታት ጥቂት መጽሐፎች ገዝቼ አንብቤያለሁ። ገና ደግሞ ያላነበብኳቸው አሉ ገዝቼ የተቀመጡ ማለት ነው። ኦኬ ወደ መጀመሪያው መጽሐፍ እንለፍ። የመጀመሪያው መጽሐፍ እንዲህ ያለም የለ የሚል የሀብታሙ ሀድራ መጽሐፍ ነው። በጣም በጣም የወደድኩት መጽሐፍ ነው ባለፉት ጥቂት ዓመታት። በነገራችን ላይ በጣም እየደጋገምኩ ቤት ስፔሻሊ ከባለቤቴ ጋር እየደጋገምን የምናነበው መጽሐፍ ነው። አንዳችን ተራ እያያዝን ማታ ላይ አረፍ ስንል መጽሐፎች እንደዚህ እንተርካለን። የመጀመሪያ መጽሐፋችን የኃይለ መለኮት መዋዕል መሰለኝ ጉንጉን ነው። ባለቤቴ በጣም ወዳው፣ እሷ ለመጀመሪያ ጊዜ ያነበበችው ስለነበር ምንም ቢደገም የማይሰለች መጽሐፍ ነው። እሱን እየተረክን ጀመርና በጣም ወደድ ነው። ከዛ በኋላ ብዙ መጽሐፍቶችን እንደዚህ እየተረክን ለማንበብ እንሞክራለን። በተለይ ወይ ግጥም ሲሆን ወይ ደግሞ በጣም ጥሩ ጽሁፍ ያለው ለትረካ የሚመች ሀሳብ ያለው ሲሆን፣ ይሄ የሀብታሙ ሀድራ መጽሐፍ ምናልባትም በእኔ ዘመን ወይም በእኔ ትውልድ ያለ ሰው የጻፈው በመሆኑ እጅግ በጣም ደስ የሚለኝ መጽሐፍ ነው። ሀብታሙን በአካል እንተዋወቃለን መጽሐፉን ከመውጣቱ በፊት ወዳጆች ብለን ፌስቡክም ላይ፣ መጀመሪያ ግን ከፌስቡክም በፊት በአካል ነው የተዋወቅነው። አንድ ወዳጃችን ደራሲ ኤልሳቤት ተገናኝተን በጣም ብዙ ሰዎች ያወቅኩበት ቀን ነው የዛን ቀን። ምግባር ሲራጅን ጨምሮ ተስፋ ማርያም ታፈስን ጨምሮ ለመጀመሪያ ጊዜ እዛ ነው የተዋወቅኳቸው። በጣም በጣም ደስ የሚል ጊዜን ያሳለፍነው። ምናልባትም ከ12 ሰዓት በላይ ስትሬት ነው ያወራነው ያለማቋረጥ የተገናኘን ቀን። በጣም 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 የሚገርም ወደኋላ እየተመለስኩ ማስበው ኮንቨርሴሽን ነው። በመሃል አንድ ሰው ግጥም ያነባል፣ ፍልስፍና፣ ሳይኮሎጂ ይወራል ምናምን። በቃ ወሬው ደክሞን መተኛት ስለነበረብን ያውም ምናልባትም 2 ሰዓት እንኳን አልተኛንም። በጠዋት እኔ ስራ ስለነበረኝ ተነስቼ ስወጣ፣ ስለዚህ በጣም ረጅም ሰዓት ነው የተጫወትነው። በጣም ግጥሞቹንም የዛን ጊዜ ነው ለመጀመሪያ ጊዜ የሰማኋቸው። በመጽሐፍ ደግሞ ወጥቶ እንደዚህ አንዳንድ ግጥም ባለቤቱ ሲያነበው በጣም ደስ ይለኝና እኔ ራሴ ሳነበው ግን ያ አይመጣልኝም። የሆነ አንባቢ የሚፈልግ ወይ የለመደው እንትን የሚፈልግ ግጥም አይነት አለ። የሀብታሙ ግን እኔም ባለቤቴ ማንም ሰው ሲያነበው በጣም ደስ ብሎኝ የማዳምጠው ግጥም ነው። በጣም ደስ የሚል ሀሳብ ያለው መጽሐፍ ነው። ምናልባት መጽሐፉን ዝም ብዬ ከማሳልፈው
እዚህ ዩቲዩብ ላይ ከምንሰራው ስራ ጋር የሚገናኝ በጣም በጣም እንደውም ለብቻው ጽሁፍ እጽፋለሁ ብዬ ራሱ ለደራሲው ቃል ገብቻለሁ። እስካሁን አላደረግኩትም፣ ግን ግጥሙን ላንብብላችሁ። አያልቅም ይህ ጉዞ ይላል። ገጽ 67 ላይ ያለ ግጥም ነው። ከምን ጋር እንደሚገናኝ ይሄኛውን የኔን ዩቲዩብ ተከታታይ ሰዎች በደንብ ታውቁታላችሁ ብዬ አስባለሁ። አያልቅም ይህ ጉዞ ባገኘው ብዬ ከመጀመሪያ አያልቅም ይህ ጉዞ ባገኘው ብዬ ኦሪጂናል ምስሌን ከገላዬ ላይ ላጥኩት ጭምብሌን ልጣጩን ጥዬ ያገኘሁት ፊት ሆኖ ጠበቀኝ የጭምብል ቅርፊት። ቅርፊቱን ሰበርኩ እኔን ለማግኘት አሁንም ሌላ ሌላ ማንነት አውልቄ ብጥል ሰብሬ ብጥል ቀድጄ ብጥል አሁንም ሌላ ሌላ ቅጥልጥል እኔን ስፈልግ መሽቶ ደከመኝ እንግዲህ እንጃ ወይ አልነበርኩም ወይም ጭምብል ነኝ ይላል ሀብታሙ አደራ። ኦብቪየስሊ በግልጽ ስለ ፐርሶና የተጻፈ ግጥም ነው። በጣም በጣም ሳገኘው በጣም የወደድኩት ግጥም ነው። ነግሬዋለሁ ደውዬ። እሱ ራሱ ከፐርሶና ጋር የተያዙ ሀሳቦች እያሰብኩ ሳለ ነው ግጥሙ የጻፍኩት አለኝ። ብዙ ጊዜ እንደዚህ አይነት ነገር ያጋጥመናል። ከማህበረሰቡ ጋር በጣም ተሳስረን ከመኖራችን የተነሳ አንዳንድ ሰዎች ደግሞ ይሄ በዙሪያቸው በጣም ዶሚነንት የሆኑ ሰዎች ወላጅም ቤተሰብም ታላቅ ወንድምም ታላቅ እህትም ምናምን ያላቸው የራሳቸውን ማንነት ለማውጣት የማይመች ይሆንና ሰዎቹ ሰሚሲቭ ወይም የበላይ የሚሆኑትን ሰዎች ሀሳብና እንትን በጣም ይቀበሉና የራሳቸውን ማንነት በዛ ውስጥ ያጡታል። ሰው የሆነ ማንነት የሆነ ጭንብል ባነሱ ቁጥር ሌላ ማንነት አለ የራሳቸው ያልሆነ ሌላ የራሳችን ያልሆነ እንደዛ እያለ ይሄዳል። ይሄን በደንብ አድርጎ ነው ሀብታሙ የሚያስረዳን ማለት ነው። በጣም በጣም አሪፍ ግጥም ነው። በተለይ የፍቅር ግጥሞቹ ምናምን በጣም ደስ ብሏችሁ እርስ በርስ አንድ ሰው ለአንድ ሰው እያነበበ እንትን የሚልበት ነው። በእርግጥ በቅርብ ምናልባት ከግጥም ጋር የተያያዙ እንትኖችን እንሰራለን። ግጥም እኔ በጣም በጣም ነው የምወደው። በእርግጥ ወደ አማርኛ ግጥም አሁን ነው የመጣው ያለሁት። በፊት የነ በእውቀቱን ምናምን አንብበናል፣ ግን አሁን በዚህ የንባብ ደረጃ የመጣው ያለሁት በቅርብ ነው እና ወደፊት የአማርኛ ግጥሞችን ጨምረን የውጭ ግጥሞችን ጨምረን የግጥም መደበሪያዬ ነው። ጠዋት ጠዋት ስነሳ ማድረግ የምፈልገው እሱን ነው። ግጥም ማንበብ ነው። በጣም በጣም የሚገራርሙ ገጣሚዎች አሉ ዓለም ላይ እንደ አዲስ እንድናይ የሚያደርጉ እንደ አዲስ የሆነ ነገር እንድመለከት የሚያደርጉ። እኔ ዓለም ላይ ከሳይንቲስቶች የቀደሙ ሳይንቲስቶች የምላቸው ገጣሚዎችን ነው። በጣም ብዙ ነገሮች ከመፈጠራቸው ዲስከቨር ከመደረጋቸው በፊት በምናባቸው እነዛን ነገሮች ማውረድ ችለዋል። በምናባቸው እነዛን ነገሮች ማሳየት ችለዋል። ለዚህ ደግሞ ያለን ብቸኛው ሚዲየም ግጥም ነው። ምክንያቱም ግጥም ቃላት እንዳናልፈው አንድ ነገር እንዳናልፈው ለማብራራት ኦር ለመግለጽ እንዳናልፈው የሚያበጁልንን ቅጽር ወይም ድንበር ወይም አጥር መዝለል ይችላል ግጥም። ምክንያቱም ሚዲየሙ ቃላት ቢሆንም ከቃላት የተሻገረ መልእክት ማስተላለፍ ይችላል ማለት ነው። ምስል መከሰት ይችላል፣ ቅኔዎች፣ በዘይቤዎች፣ በተለያዩ እንትኖች እና እነዛን ደግሞ በደንብ ግጥሞቹ ላይ ሲታዩ የተሻለ አቅም አላቸው ብዬ አስባለሁ። ቀጥሎ የምናየው የቅድም ስሟን አንስቼዋለሁ። ይህ ነገር አይ ቲንክ እየገለበጠ ነው የሚያሳየው፣ ግን ሐምራዊ ቸረኮች ኤልሳ ሙልጌታ 2015 ዓ.ም የወጣ ጽሁፍ ነው። ኤልሳን ለምታውቁ ሰዎች ወይም መጽሐፏን ላነበባችሁ በአካል ማወቃችሁ እሱ የራሳችሁ ወዳጅነት ነው። ግን መጽሐፏን ላነበበ ሰው ይሄ መጽሐፍ መቼ ነው የሚተረጎመው ብዬ የምጠብቀው መጽሐፍ ነው። በጣም በጣም ወርልድ ክላስ ሊትሬቸር ነው ይሄ። ኢትዮጵያን ሙሉ ኢትዮጵያን ሊገልጽ አይችልም ኦብቪየስሊ፣ ግን የኢትዮጵያን የሆነች ኒውክሊየስ የሆነች ቦታ ኤልሳ በጻፈችው ጫጫ የተሰኘች ደብረ ብርሃን ልንደርስ ስትል የምትገኝ ራሷ ኤልሳ ተወልዳ ያደገችበት ቦታ ላይ ያሉ ሰዎችን ያለውን ሁኔታ ነው የምትጽፈው። ግን በጣም በጣም ሜቶሎጂካል ነው። በጣም ይሄ ሚት ክሬኤት ማድረግ የምትችል ደራሲ ነች። ስፔሻሊ ሁለተኛ መጽሐፉ አይ ቲንክ እዚህ ውስጥ የሆነ ቦታ ይኖራል። በደንብ ሚት ውስጥ ያለፈ ነው። ሊትሬቸር አቅሟ፣ የስነ ጽሁፍ አቅሟ
እጅግ በጣም የሚገርም ነው። እኔ ነኝ አሁን ላይ ያለ ደራሲ በሊትሬቸር አቅም ከየትኛውም ታላላቅ ደራሲዎች ጋር ትከሻ ለትከሻ እንድትጋፋ የሚያደርጋት ጽሁፍ ነው ይሄ። እኔ በጣም የወደድኩት መጽሐፍ ነው። ምን ያክል ጊዜ እንዳነበብኩት አላስታውስም። መጽሐፍ የመዋስ ችግር የለብኝም። እኔ በጣም ብዙ መጽሐፎች ነበሩኝ ከቤት ከወላጆች ስወጣ ግን በጣም ጥቂት መጽሐፍ ነው ይዤ የወጣሁት። አብዛኛው ተሰጥቶ አልቀው ነው። ችግር የለብኝም። አልሰጣቸውም ከምላቸው 2-3 መጽሐፎች መሀል ይሄ ነበር። ምክንያቱም ከህትመት ውጭ ስለነበር የኤልሳ መጽሐፍ ደግሜ ማንበብ፣ ካራክተሮቹን ደግሜ ማየት በጣም የምፈልገው አይነት ልቦለድ ነው። ምናልባትም ራሷም ስላሳተመችው የመጀመሪያዎችም ትንሽም ስለነበር አለቀ። ለዛ ይመስለኛል ያልተወራለት። አሁን ግን ጃፋር ማተሚያ ቤት ድጋሚ እንደታተመ ሰምቻለሁ። የሀብታሙንም የቅድሙን መጽሐፍ ድጋሚ እንደታተመ ሰምቻለሁ ፌስቡክ ላይ እና ጃፋር ማተሚያ ቤት ታገኙታላችሁ። ኤልሳም ድጋሚ እኔ ጃፋርን ማመስገን እፈልጋለሁ ስፔሲፊክሊ ለእነዚህ ሁለቱ መጽሐፎች። በእርግጥ ጃፋር በጣም ብዙ ስራ እየሰራ ነው አሁን በቅርብ በማየው ማለት ነው። ምክንያቱም ብዙ መጽሐፎች መታተም ያለባቸው ለሰው መድረስ ያለባቸው በአቅም ችግር በተለያየ ነገር ችግር ለሰው ያልደረሱ መጽሐፎች አሁን ላይ እየታተሙ እየወጡ እያየ ነው። ኢቭን ደራሲ ጽፎ ከጨረሰ በኋላ አሪፍ መጽሐፍ እስከጻፈ ድረስ ለማሳተም መጨነቅ የለበትም። ማለት ሲስተም ሊኖረን ይገባል። ያንን ሲስተም ከቨር ለማድረግ በጣም ብዙ ስራ እየሰሩ ካሉ ሰዎች መሃል አንዱ ነው እና በዚህ እውነት ጃፋርን ማመስገን እፈልጋለሁ። ሐምራዊ ተረኮች እንዴት ብዬ እንደማብራራው በማላውቀው ሁኔታ በጣም የሚገርም መጽሐፍ ነው። በእርግጥ መጽሐፉ ሲመረቅ ኤልሳ መድረክ ላይ ስለ መጽሐፉ የሆነ ነገር በልብላኝ ለመጀመሪያ ጊዜ እዚህ አዲስ አበባ መድረክ ላይ የሆነ ነገር ያቀረብኩት ለእሷ የመጽሐፍ እንትን ነው። አትሊስት ከመጽሐፉ ላይ አንዳንድ ሀሳቦች ምናምን መጽሐፉን የሆነ ነገር ከጀመርኩ ማቆም አይመስለኝም። ስለ ትርንጎ ላውራ፣ ስለ ውስጡ ስላሉት ሰዎች ላውራ። አንድ ሰው ካላነበበው በስተቀር የሚረዳኝ የማይመስለኝ መጽሐፍ ነው። ይህን መጽሐፉን ገዝታችሁ አንብባችሁ ካልወደዳችሁት ቴሌግራም ላይ ብትነግሩኝ ብሩን እመልሳለሁ። በጣም የወደድኩት መጽሐፍ ነው። እሺ ቀጥሎ በቅርብ ከወጡ መጽሐፎች ካፌ ጎልጎታ ይሰኛል። ይስሐቅ አብርሃም ነው ደራሱ። በጣም ወጣት ነው። መጽሐፉ ከመውጣቱ በፊት ነው ከወጣ በኋላ ነው የምንተዋወቀው። ይስሐቅ ይሄ ማለት እኔ በዚህ እድሜው ምን አንብቦም እንዴት አውቆ ይህን ሁሉ ነገር እንትን እንዳለ አላውቅም። በጣም የሚገርም መጽሐፍ ነው። አንደኛ አጫጭር ሀሳቦች ያሉበት መጽሐፍ ነው። ይሄውና ማውጫው ከደብዳቤ ጋር ምናምን የተያያዘ ከፍልስፍና ጋር ከስነ ጽሁፍ ጋር ኢቭን የሆኑ ሀሳቦችን ከሚመላለስበት የካፌ ሁኔታ ጋር ከሙዚቃ ጋር ከብዙ ነገሮች ጋር ከስዕል ጋር ከጃዝ ጋር ከተለያየ ነገር ጋር የተያያዘ በጣም ዴብዝ ያለው መጽሐፍ ነው። አንዳንድ እያልን ልናነበው የምንችለው መጽሐፍ ነውና አሁን ይህን መጽሐፍ አልጨረስኩትም። ደስ ባለኝ ሰዓት እየዘለልኩ ያላነበብኩትን አነባለሁ። ተከታታይ 1-2 አሉ መሰለኝ። በእርግጥ ግዴታ ተከታታይ ነገር የለውም። ስለዚህ 20 ሀሳቦች አሉት። ከ20ዎቹ ደስ ያለኝ እንዲመረጥኩ። በነገራችን ላይ ትንሽ አይደለም። ኦልሞስት 276 በጣም ትልቅ አይደለም፣ ግን 276 ገጽ ያለው መጽሐፍ ነው። በጣም ደስ የሚል ሀሳብ ነው። ውስጡ የተለያዩ ማለት ብዙ መጽሐፍ እንደማንበብ ነው። የሆነ መጽሐፍ ይጠቅስላቸዋል። የሆነ ደራሲ፣ የሆነ ፈላስፋ፣ የሆነ ሙዚቀኛ፣ የሆነ ሰዓሊ፣ የተለያዩ ሰዎችን እዛ ውስጥ ይጠቅሳል። ኢቨን የኢትዮጵያ ያለፉ ሀሳቦችን ምናምን እነሱን ለመስራት የሚሄድበት ርቀት በጣም የሚገርም ነው። በዚህ ወጣት እድሜ እንደዚህ ያለ ከሁሉም በላይ ደግሞ የቋንቋ አጠቃቀሙ ማይቃድ በቃ ሰው እንዴት ነው ቋንቋ አጠቃቀሙ ከልጅነቱ የሆነ አሪፍ የሚሆነው ነው ያስባለኝ። ምክንያቱም የሆነ እድሜ ይፈልጋል ብዬ አስብ ነበር እንደዛ አይነት ቋንቋ አጠቃቀም ደረጃ ላይ ለመድረስ። በቃ አንዳንድ ሰው እንደዛ አይነቱን ቮካብለሪውና ዲክሽነሪውን
ይዞ ነው የሚወለደው መሰለኝ እና በጣም በጣም የሚገርም ቋንቋ አጠቃቀም ነው። ሊትሬቸራል ኳሊቲው በጣም የሚገርም ነው። ኤክስፔክት አላደረግኩም በዚህ ሌቭል። ይስሐቅ አብርሃም ቴንክ ዩ ማለት ፈልጋለሁ። እሺ ስንተኛ መጽሐፋችን ነው? 1 2 3 አራተኛ መጽሐፋችን። አራተኛ ላይ የምናገኘው እቺ አነስ ያለች መጽሐፍ ነች። ከሌሎች መጽሐፍ አንጻር ለምሳሌ ቅድም ከይስሐቅ መጽሐፍ አንጻር ብናየው እንደዚህ ነች፣ አነስ ያለች ነች። ኢቭን ጎኗ ራሱ አነስ ያለ ነው። ገጾቿም እንደዛው። ግን በጣም የምትገርም መጽሐፍ ነች። ምንድነው ብቀጥንም ጠጅ ነኝ ነው የሚባለው በእኛ ሀገር። አይ ቲንክ ምስሉም ላይ ትንሽ ሰዓሊውን ማመስገን እፈልጋለሁ። በጣም በጣም ኢማጂኔቲቭ የሆነ ከቨር ነው። ከቨር ፔጅ ስራዎቻችን ላይ አሁን በጣም የተሻሻለ፣ ቅድም አይታችኋቸው ከሆነ የከቨር ፔጅ ስራዎቻችን አሪፍ እየሆኑ ነው። ይሄ በሰዓሊው ፍቃድ የተወሰደ ስዕል ነው። የይስሐቅ አብርሃም የኤልሳ በጣም የሚያምር በጣም የወደድኩት ፎቶ ነው። እንደዚህ እያለ እንትን ይላል። የሀብታሙ በእርግጥ በደንብ የሚታይ ቢሆን እመርጣለሁ። ትንሽ ምናልባት ፕሪንቲንግ ሲስተማችን እንትን ያለ ነው። አንዳንድ እንትኖች በጣም ከቨሩ ላይ ስታዩት በጣም ያምርና ቀለም አጠቃቀሙ ግን ለፕሪንተሮቻችን የሚያስቸግር የሆነና ያው ያለው የኳሊቲ ችግር ስላለ በዛ ጥራት ላይ ያወጣ ይችላል። በስዕል ደረጃ የተጠቀሙት ሲምቦሊዝም ምናምን ኤቭሪቲንግ በደንብ ይታያል። ግን ከለሩ ወይም የወጣበት መንገድ ትክክል አይመስለኝም። ይሄ በጣም በጣም የሚያምር ስዕል ነው። በጣም በጣም ኤክስፕሬሲቭ ነው። ከደራሲው ጋር ስለ አንገቱ እያወራን ነበር። የቱ ጋር ሊሆን ይችላል እያልን አይ ቲንክ ይሄ ቲክቶክ ላይም በጣም ፌመስ የሆነ መጽሐፍ ነው። መጽሐፉ ከመውጣቱ በፊት ደራሲው አህመድ ልኮልኝ አንብቤው አስተያየት ጻፍልኝ ብሎኝ አስተያየት ጽፌለት ጀርባ እንትኑ ላይ ታትሟል። እንደውም የመጀመሪያ እትሙ ላይ የካርል ዩንግን ጥቅስ በማን ነው ስሙ በቪክቶር ፍራንክል መጽሐፍ ርዕስ ወጥቷል። ሰርች በሚል ተመሳሳይ ማን ኤንድ ሰርች የሚል ተመሳሳይ ያላቸው ማን ኢን ሰርች ኦፍ ሂዝ ሶል እና ያኛው ደግሞ ምንድነው የማን ኢን ሰርች ኦፍ ሚኒንግ እና ሂዝ ሶል ነው። በእርግጥ በሜን አይዲያ ደረጃ መጽሐፎቹ ተመሳሳይ ናቸው። ሁለተኛውና ከዛ በኋላ ያለው እትም ላይ ለማስተካከል ሞክረናል። መጽሐፉ ላዩ ላይ የሚላል በነገራችን ላይ ከ18 ዓመት በላይ ነው የሚለው። ከ18 ዓመት በታች የተፈቀደ መጽሐፍ አይደለም። ከጀርባም ዶክተር ሽመልስ ይርጋም ብለውበታል። በዚህ ዘመን ሞት በጉያችን ይዘነው የምንዞረው ሆኗል። እንኳንስ ወዳለበት ሂደንበት እንደ ጥላ ስራችን ይከተለናል። ወጣቱ ስሜተ ስስ ስለሆነ ነው ወደ ሞት የሚወስደውን ጎዳና አመላክተነው ይቅርና ቅያሱ ሁሉ ወደ ሞት አድራሽ ሆኗል። ስለሆነም ይህን መጽሐፍ ማንኛውም አይነት ስነልቦናዊ ችግር፣ ከፍተኛ ድብርትና ጭንቀት ውስጥ ያለ ሰው እንዳያነበው ይመከራል ይላል። አዎ በእርግጥ ሞር እንደዛ አይነት ሁኔታ ውስጥ ያላችሁ ሰዎች የስነልቦና በተለይ ጭንቀት፣ የድብርት፣ ሱሳይዳል ቶት ያላችሁ ሰዎች ባታነቡት ነው የምመክራለሁ። ግን በጣም በጣም የሚገርም መጽሐፍ ነው። ሊትሬቸር ዋይዝ እንትኑ ውስጡ ያለው የተጻፈበት መንገድ ሲምፕሊሲቲው፣ ደብዙ ምኑ በጣም አሪፍ ነው እና ከሁሉም በላይ ብዙ ጊዜ እንደዚህ አይነት ጽሁፎች ሲጻፉ ስብከት ነው የሚመስሉት። በቃ ይሄ ምንም አይሰብካችሁም። በጣም ደስ በማይለኝ ሁኔታ የሆነ ከስብከት የሚመስል አይነት ባህሪ ያላቸው እኛ ሀገር በዚህ ጉዳይ ኦር የሆነ ለማስተማሪያ የሆነ ነገር ይዘው የሚጻፉ መጽሐፎች እና ይሄ በጣም ደስ በሚል ሁኔታ ስብከት ጋር የተያያዘ ነገር የለውም። ልስበካችሁም አይለንም። ያ እጅግ በጣም ደስ የሚለው ፓርቱ ነው። መጽሐፉ ከጀመራችሁት በኋላ ራሱ ቁልቁለቱን ራሱ የሚወስዳቸው አይነት መጽሐፍ ነው። እንድታነቡት ሰጀስት አደርጋለሁ። ኦኬ ቀጣይ መጽሐፋችን በቅርብ ነው ከደራሲው ተቀብዬ ያነበብኳት። ዘንባባ ትሰኛለች። ደራሲው ምግባር ሲራጅ ነው። እንትኗ ከቨሯ ምናምን ሁሉ የሆነ በደርግ ጊዜ ምናምን የወጣ መጽሐፍ ነው ትመስለው። ከለር ምርጫዎች ያው እያንዳንዱ
ዘመን የራሱ የሆኑ ከለር ምርጫዎች፣ እይታዎች ምናምን አሉት ታውቃላችኋል። እንግዲህ ይሄ የኔ እይታ ነው። በጣም በጣም የምጣፍጥ መጽሐፍ ነች። እንዴት አድርጌ እንደጨረስኳት አላቅም። ውስጡ በጣም ደስ ደስ የሚሉ ስቶሪዎች አሉት። ምንም አንብባችሁ እንደምትወዱት ምንም ጥያቄ የለኝም። በስቶሪ ዋይዝ ይሄ የመጀመሪያ መጽሐፉም ነች በነገራችን ላይ እና አንዳንዴ የመጀመሪያ መጽሐፋችን ላይ የሆነ ህልማችንን የሆነ ውስጣችን ያለውን ነገር የማውጣት ነገር አለን። ብዙ ጊዜ ብዙ መጽሐፎች ላይ እንደዛ አይነት ነገር ታዝቤያለሁ እና ዘንባባ የምግባር ሲራጅ በጣም 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 የምጣፍጥ መጽሐፍ ነች። ማንኛውም ሰው ሊያነባት ይገባል። ህትመት ላይ ይኑር አይኑር እርግጠኛ አይደለሁም፣ እውነት ለመናገር አላወቅኩም። እኔ ከራሱ ነው የተቀበልኩት። በነገራችን ላይ ልቦለድ ነክ ብቻ አይደለችም። ውስጡ ግማሹ ፓርት ደግሞ ግጥም ነው። ምግባር ሲራጅ በግጥም በጣም የታወቀ ነው። አይ ቲንክ መንደሪን ይኖረኛል ሳምዌር የተሰኘ መጽሐፉን በደንብ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። እሱንም ካገኛችሁ አንብቡት። ግጥሞቹ በጣም በጣም አሪፍ ናቸው። ከቃላት ከዴብዝ በእንደዚህ አይነት ነገር የሚታሙ አይደሉም። ዘንባባ እንደው ከዚች ላይ የሆነች ስቶሪ ባነብላችሁ ጊዜው ይበቃኝ ደስ ይለኝ ነበር። በእርግጥ በቅርቡ ከትረካ ጋር የተያያዘ አንድ እንትን ስለምንጀምር በጣም አሪፍ የምንላቸው መጽሐፎች ከሀገር ውስጥም ከውጭም ምናልባትም እየተረጎምንም ቢሆን አንዳንድ መጽሐፎች መለማመድ ማንበብ መቻል ይኖርብናል። በትረካ ሲሰማ ብዙ ሰው ያን ያክል የማንበብ ራሱ ልምምዱ ስለሌለው ትረካ በጣም ሁለተኛ አማራጭ ነው ብዬ አስባለሁ። አንደኛ ደስ ይላል፣ ኢንጆይ የሚደረግ ነው፣ አሪፍ እንትን ያለው ጥሩ ተደርጎ ከተተረከ ደግሞ መጽሐፉን በደንብ ለማግኘት ያስችላል ብዬ አስባለሁ። እሺ ቀጥሎ በአንድ ደራሲ በተመሳሳይ ደራሲ ኤልሳ ሙልጌታ ዋናተኛ ፀሐይ በጣም በጣም የሚያምር ከበር ነው። ከጀርባ የመጀመሪያ መጽሐፏን አይቶ ወላጅ አባቷ የላከላት ደብዳቤ ነው ያለው። በጣም በጣም ደስ የሚል እንትን ነው። ሙሉ አስተያየቱ ምናምን ደስ ይላል። አባትሽ መምህር ሙልጌታ ኃይሉ ከጫጫ 7/12/2015 ብለው ፈርመውበታል። በጣም ደስ የሚል ጽሁፍ ነው። ውስጡ አጫጭር ልቦለዶች ነው ያሉት። ኤልሳ ቅድም ሚቶሎጂ ያልኳችሁን ነገር እንዴት መስራት እንደምትችል በደንብ የምናይበት ነው። ሚቶሎጂ ማለት የሆነ አዲስ ካራክተር ሁሉ የመፍጠር አቅም ያላት ይመስለኛል። እኛ በኋላ ላይ ልንነጋገርበት የሆነ ቦታ ልናስገባው ምናምን የምንችለው ከውሃ ጋር እነዚህ ኤሌመንታልስ የምንላቸው ከውሃ ጋር ከፀሐይ ጋር ከነፋስ ጋር የተያያዙ ነገሮች ሁሉ ትሰራለች ማለት ነው። ለምሳሌ የመጀመሪያው ርዕሷ አኒያኑ ዋናተኛ ፀሐይ ነው የሚለው። ዋናተኛ ፀሐይ የመጀመሪያው የከቨሩ ርዕስ ነው። ዋናተኛ ፀሐይ ነው የሚለው መጽሐፉ። አይሮ ደግሞ ሶስተኛው ላይ ወንዝ ያመጣት ፀሐይ የሚል ኤሌመንት አለው። ውስጡ እንትኑን ስታዩት እጅግ እጅግ በጣም ነው የምትወዱት። በተለይም ኤልሳ ለሴቶች ያላትን ቅርበት፣ ከሴቶች ጋር ያላትን ሁኔታ፣ በእርግጥ እሷም ሆነ ደግሞ በዙሪያው ያሉ ሰዎች ላይ የተከሰተ ህይወትን ራሱ በደንብ ወደ ስነ ጽሁፍ ቀይራ የጻፈችበት መንገድ አንዳንድ ማቃቸውን ስቶሪዎች ስላሉ በጣም የሚገርም ነው። ሌባሻ የሚል የጥንቱን ስርዓት የሚያስታውስ ታስታውሱ ከሆነ ሌባሻ የሚባል እንትን ስርዓት ነበረ ድሮ። የሆነ ነገር ተሰርቆ ማን ነው ሌባው ምናምን የሚለውን ለማጣራት ምናምን ኦልሞስት የሆነ ሰው የሆነ ነገር ውስጥ ገብቶ ሄዶ ይሄኛው ነው የሚልበት በውሸትም በእውነትም ሰዎች የሚወነጃጀሉበት እንትን ነበርና ያንን በጣም በጣም አሪፍ አድርጋ የሚገርም ጽሁፍ ያንን ሌባሻ ኢቭን ሀሳቡን በደንብ እናስታውስበት። ከሁሉም በላይ ደግሞ ካራክተሮቹን፣ ስቶሪው፣ እሷ ሚቶሎጃይዝ የምታደርግበትን መንገድ በጣም በጣም ደስ ይላል። ሌላ የወደድኩት የጥሩምባ ነፊው መልእክት ወደ አንዲት ሴት እድሜ የሚል ዜማና ሰውነት። ይህ በእርግጥ እንዳልኳችሁ ከሚተረኩ መጽሐፎች ነው። ቤት አብረን እየተረክን አብረን እያወራን ያነበብነው መጽሐፍ ነው። በጣም የወደድነው መጽሐፍ ነው። ምናልባት አነስ ያለ ገጽ ነው ያለው፣ 135 ነው። አንዱ ቢያንስ 20 ገጽ አካባቢ በአማካኝ ቢሆን ነው ይመስለኛል፣ እርግጠኛ አይደለሁም። 20 ገጽ፣ አንዳንዱ 30 ገጽ እና እንትን ከፍ ይላል። ግን በቃ ቀስ እየተባለ የሚነበብ ነው። በእርግጥ ከተጀመረ የሚቆም አይነት አጻጻፍ አይደለም ኤልሳ ያላት። ኤልሳ ሙልጌታ ዋናተኛ ፀሐይ አሁን ላይ ህትመት ላይ ይኑር አይኑር እርግጠኛ አይደለሁም። ምናልባት ደራሲዋን ፌስቡክ ላይ ብትጠይቋት
መጽሐፉ ካለ ትነግራቸዋለች ብዬ አስባለሁ። እሺ በቀጣይ ይሄ የመጽሐፉ የኔ አይደለም፣ በውሰት ነው ያመጣሁት ከአንድ ወዳጄ። ሞደርኒስት አርት ኢን ኢትዮጵያ ነው የሚለው በእንግሊዝኛ። ኤልሳቤጥ ወልደ ጊዮርጊስ አይ ቲንክ ትታወቃለች። ምን ላይ ነው የሰማኋት? ሸገር ኤፍኤም ከመዓዛ ጋር ከአርት ጋር ከጥበብ ጋር በተያያዙ ጉዳዮች ስታወራ እንትን እናያለን። ሞደርኒስት አርት ኢን ኢትዮጵያ ነው የሚለው ይታያል። ቦታውን የምታውቁት ሰዎች ከፎቶ ታውቁታላችሁ ብዬ አስባለሁ። ስለ ስዕል እና ይሄ ከሞደርን ታይምስ ጋር ያለውን አርት የሚያሳይ ነው። በዛ ጊዜ የኢትዮጵያን ሞደርን አርት የምንለው ከነ ገብረ ክርስቶስ ደስታ ከነ እስክንድር ቦጎሲያን የመሳሰሉት ሰዎች ጋር ያሉትን ስዕሎች ምናምን ስቶሪውን ምናምን በቃ ያላት መረጃ ያላት በጉዳዩ ላይ ያላት እውቀት በጣም ብዙ ነገር ነው ያወቅኩበት። የኢትዮጵያን ስዕል በቂ መረጃ እንደሌለኝ ነው የገባኝ በኢትዮጵያ ስዕል ጉዳይ እና ያንን ፕሮቫይድ ማድረግ የምትችል ሰው ነች። በተለይ ስዕል፣ ስነ ጽሁፍ የሚመቻችሁ ሰዎች አንዳንድ የተረጎመቻቸው በተለይ በዛ ደረጃ ያላችሁ ሰዎች ኢቨን የዌስተርኖቹ ምናምን እንትን እያለች የእስክንድር ቦጎሲያን ስዕሎች በደንብ ያየውበት እና ደግሞ ኢቨን ኢንተረስት እንዲያድርብኝ ያደረገኝ መጽሐፍ ነው። በእርግጥ ጸሐፊዋ ከሱ ጋር ወዳጅነት ስላላት ቀረብ ያለ አክሰስ አላት። በጣም 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 አሪፍ ተደርጎ የተጻፈ በደንብ የተጠና በቃ ይሄ ጥናት ምናምን የምትሉት ነገር በደንብ ያለው ነው። ኢትዮጵያ ውስጥ የሆነ የማስተርስ ጥናት ምናምን ቲሲስ ምናምን ይባላል። ብዙ ጊዜ የማይረባ ነገር ነው የምናየው። ነገር ግን እዚህ ኤልሳቤጥ ወልደ ጊዮርጊስ የጻፈችው መጽሐፍ ምን ያክል በተለይ በአካዳሚክሱ በጣም የገፋችና ትልቅ ደረጃ ላይ ያለች ሰው እንደሆነች አርቱን በመረዳትም ለአርቱ ባላት ቅርበትም ይህንን መጽሐፍ ስላበረከተችልን ማመስገን ፈልጋለሁ። ቀስ ቀስ እየተባለ በደንብ የሚነበብ መጽሐፍ ነው። ውስጡ ያለው መረጃ እኔ ሌላ ቦታ የትም አግኝቼው አላውቅም። በተለይ በዚህ ጉዳይ ፍላጎቱ ያላችሁ ሰዎች ሞደርኒስት አርት ኢን ኢትዮጵያ የሚል ኤልሳቤጥ ወልደ ጊዮርጊስ ያሳተመው አዲስ አበባ ዩኒቨርሲቲ ፕሬስ ነው። ስለዚህ ምናልባት አዲስ አበባ ዩኒቨርሲቲ ፕሬስ ሊገኝ ይችላል። በቅርብ መረጃ የለኝም። እኔ ማተማቸው አይቀርም ከህትመትም ቢወጣ ብዬ አስባለሁ። እሺ በመቀጠል አሁን ላነባቸው አስቤ ደግሞ ገና የጀመርኳቸው ያሉ መጽሐፎች ባሳያችሁ ደስ ይለኛል፣ ካገኛችኋቸው እንድትነቧቸው። ይሄኛው የዱር አበባ ይሰኛል። ቴዎድሮስ ካሳ። ርዕሱን በጣም ነው የወደድኩት። የዱር አበባ በጣም ቴዎድሮስ ካሳ የሚገርም ገጣሚ ነው። ግጥሙን ሲያነብ ወይ ቲክቶክ ላይ ወይም ሳምዌር ሰምታችሁት ከሆነ ወይም አንብባችሁ ከሆነ በጣም በጣም ደስ የሚል ይሄ በጣም ለስለስ አድርጎ ቀስ እያለ እንደ ውሃ ኩልል አድርጎ የሚወርድ አይነት ግጥም የሚጽፍ ልጅ ነው። በጣም በጣም ጎበዝ ልጅ ነው። ጀምሬዋለሁ። የመጽሐፍት መደራረብ ነው ወደኋላ የያዘኝ። በጣም በጣም ወድጃለሁ። በእርግጥ እንዴት እንደሚጽፍ ስለማቅ ምንም ጥርጣሬ ያለኝ ሰው አይደለም። ይሄ መጽሐፍ ፀሐይ ከጨለማ የምናለሽ የእሱ ባለው አበራ ንጉሴ ነው። እኔ ላነበው ከገዛው በኋላ ፋዘር ላንብበው ብሎ ወስዶት አሁን ሰሞኑን ነው የተመለሰልኝ። ገና አላነበብኩትም። እኔ ግን እሱ ባለው አይ ቲንክ አሁን አዲስ መጽሐፍ አውጥቷል። ርዕሱን ለማስታወስ ይከብደኛል፣ ግን ጠያይም የሚል አለው። ያው የመርሳት ተሰጥኦ ነው እንግዲህ። ጠያይም የሚላለው የሰው ምስል በግማሽ ያለበት ነው። ትዝታሽን ለእኔ ትዝታዬን ላንቺ በሚል በጣም በጣም አሪፍ ተደርጎ በተጻፈ መጽሐፍ ታስታውሱታላችሁ። ኦኬ፣ ሌላ ሼልፍ ላይ ካሉ መጽሐፎች መሃል ይሄ የዘቢብ መልኬ ፉካ አንድ ሁለት ስቶሪ አንብቤለት በጣም በጣም ወድጀዋለሁ፣ ግን አልጨረስኩትም። አጫጭር ስለሆኑ ቀስ ቀስ እየተባለ የሚነበቡ ናቸው። ጥሩ መነሻ ነው ያየሁበት። እስቲ በደንብ ሙሉ ማንበብ ይኖርብኛል። ኦኬ፣ ይሄኛውን ኦልሞስት ጨርሼዋለሁ። ራስ
ፍሬዘር በጣም ደስ የሚል ስቶሪ ነው፣ የሚጣፍጥ ስቶሪ ነው። ደራሲውን ማመስገን እፈልጋለሁ። ከቨር ፔጁን በጣም ነው የወደድኩት። በጣም ስለ ልጅ የሆነ ስቶሪ ነው ይሄ። ምናልባትም ካልተሳሳትኩ ልጆችን ቢያነቡት ምንም ችግር የለውም። በጣም በጣም ደስ ይላል። ስለ ትምህርት ቤት ይሄ የምን ቫይብ ነው ያለው? ይሄ ግራጫ ቃጭሎችና የማን ነው የዓለማየሁ ገላጋይ ደግሞ ምን ነበር ከዛ ጋር ብቻ እንደዛ የግራጫ ቃጭሎች የአዳም ረታ አይነት እንትን ማለት ጊዜው ነው እንጂ ስቶሪው ምንም የሚመሳሰል ነገር የለውም። የልጅነት ላይ ያለ ስቶሪ ነው። በጣም ብዙ ነገር ታስታውሳላችሁ ብዬ አስባለሁ። ሌላው ግጥም፣ ተከታታይ ግጥሞች ይሄ አያምንም እና ቀድሞም ያልካደ በጣም በጣም ጎበዝ ደራሲ ነው። በጣም በጣም የሚገርም ሀሳብ ነው ያለው። ይሄ መጽሐፍ እንደ ከቨሩ በጣም ደስ ይላል። በእርግጥ አሳሳል ደረጃ የስትሮኮቹ ቪንሰንት ቫንጎ ይቀራረባሉ። እኔ እንደዚህ አይነት ነገር ደጋፊ አይደለሁም። ከዚህ በፊትም አንድ ሰው እንደ ወዳጃችን እንደዚህ አውጥቶ የዛ ተቃውሞ እንደነበረኝ አውርቻለሁ። ነገር ግን ያምራል፣ ማድረግ አንችልም። ታዲዮስ አዲሱ ይሰኛል ገጣሚው። በጣም በጣም አማርኛ ከነ ሙሉ ክብሯ በሚያስብል ደረጃ የቋንቋ እውቀቱ እጅግ በጣም ደስ የሚል ነው። በጣም የሚገርም ከባድ ሚዛን ገጣሚ ነው። በጣም ይሄ ቀላል የሚባል እንትን አይደለም። በጣም አሪፍ አድርጎ ሀሳቦቹን ምኑን ፍልስፍናውን ምኑን የሚያወርድበት መንገድ በጣም በጣም የሚገርም ነው። በተለይ የኖረበትን ማህበረሰብ የማህበረሰቡን ባህል በማውጣት እሴቶች በማንሳት ምናምን በደንብ የሚታወቅ ገጣሚ ነው። እነዚህ ነገሮች ነው ያየሁበት። መጽሐፉን በጣም ደስ በሚል ሁኔታ ነው የሚነበበው። የቃላት ሀብቱና ነገሮችን የሚረዳበት መንገድ እና ሀሳቦቹን ወይም ደግሞ ፍልስፍናዎቹን በግጥም ውስጥ እየመረመረ ጥግ ለመውሰድ የሚሄድበት መንገድ በጣም ወድጄለታለሁ ማለት ነው። እሺ፣ ቀጥሎ ባንቺ ያየው አሰፋ አሊ ላሊበላይቱ በጣም በጣም የምትገርም መጽሐፍ ነች። ባንቺን ማመስገን እፈልጋለሁ። በአካል ሁለቴ ምናምን ተገናኝተናል ይመስለኛል። ከእሷ ላይ ነው የገዛሁት መጽሐፉንም። በጣም በጣም የምትገርም ሰው ነች። በጣም 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 የምትገርም ሰው ነች። በተለይ ይሄ የወሎ ዘዬ የሚመቻችሁ ሰዎች ያንን ወይም ደግሞ የወሎውን ዘዬ የምታውቁ ማለት የወሎ ዘዬ የማይመቸው ሰው አለ ብዬ አላስብም። በእርግጥ በጣም 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 የሚገርም ነው። እሱ ሁሉ አለበት። ቃላት፣ ግጥም ምናምን አሁን በእኛ ዘመን ከተጻፉ ግጥም መጽሐፎች በደንብ መወዳደር የሚችል መጽሐፍ ነው። በጣም ጎበዝ ገጣሚ ነች። ያላት ስስነት ያላት ዴብዝ ምናምን በጣም በጣም የሚወደድ ነው። ሁላችሁም እንደምትወዱት እርግጠኛ ነኝ። እሷ በተለይ አንድ እሷ ስታነበው ስትሰሙ ማለት ማንበብ የሚችል ሰው ታውቃላችሁ። እሷ ስታነበው ስትሰሙ አይገናኝም። በቃ በጣም በጣም የምትገርም ሰው ነች። እንትኑ ስላላት ማለት ነው ያው የንግግሩ ዘዬ ስላለ ማለት ነው። እና ያላት እውቀት ያላት ይሄ ቃላት እንትኗ ምናምን ምንም አማርኛ የማላውቅ እስኪመስለኝ ድረስ ነው ብዙ ቃላቶች ነው ያገኘሁበት። እሺ አይ ቲንክ እየጨረስን ይመስለኛል። ጥቂት መጽሐፎች ናቸው የሚቀሩ። አሁን ላይ ያነበብኩት ያለ መጽሐፍ ጥሩ ነው አጀማመሩ። ፈሪሳ አለማየሁ ገላጋይ። አይ ቲንክ እስቲ ወዴት እንደሚሄድ አብረን እናያለን። ይሄ በቅርብ 2018 ላይ ወጣ መጽሐፍ ነው፣ ከጥቂት ወር በፊት። በጣም አሪፍ መጽሐፍ ነው እስካሁን ባየሁት፣ ግን ገና ሙሉውን አልሄድኩም። ውስጡ ግን አንዳንድ ኤሌመንቶቹ ሀሳቦቹ ወዴት እየሄደ እንደሆነ የሚያሳዩ ናቸው። ይሄ የታላቁ የግዕዝ ስነ ጽሁፍ ባለውለታ ፕሮፌሰር ጌታቸው ኃይሌ የተጻፈ ከግዕዝ ስነ ጽሁፍ ጋር ብዙ አፍታ ቆይታ ይላል። እውነትም ብዙ አፍታ ቆይታ ነው ማለት። እኔ ጥቂት መጽሐፎች ነው እንደዚህ ላባ ምናምን እያደረግኩ እንዳረሳ እንትን እያልኩ ማነበው ማለት ነው። ይሄ የእሳቸው መጽሐፍ በጣም የሚገርም መጽሐፍ ነው። በጣም የሚገርም ኦኬ ሶሪ። ይሄ መጽሐፎቼ በሙሉ እንደዚህ አይነት ምልክት አላቸው። የቡና እንትን ስኒ ከለሩ የሚፈሰጠው ከለር ደስ ይለኛል። በነገራችን ላይ በቡና ብቻ የሚስሉ ሰዓሊዎች አሉ። ቡና
ሞክሩት፣ ወረቀት ላይ ምናምን በጣም ነው የሚያምረው። በጣም በጣም እንደዛ መሳል ብችልና እንደዛ ባደርግ ደስ ይለኛል። ይሄ መጽሐፍ እንግዲህ እኔ እንዴት ብዬ እንደማወራ አላውቅም። ስለዚህ መጽሐፍ መጀመሪያ ፕሮፌሰር ጌታቸው ኃይሌ ነፍስ ይማር፣ እሳቸውን የሚያክል ሰው በግዕዝ ስነ ጽሁፍ ስላገኘ እኛ ሁላችንም ማለት በጣም እድለኛ ነው። ይሄኛው መጽሐፋቸው ከሌሎቹ መጽሐፋቸው በጣም በሚገርም ሁኔታ ከአንዲት ወዳጄ የተሰጠ ስጦታ ነው። ይሄ ከአክሱም አካባቢ ጀምሮ የኢትዮጵያን ስነ ጽሁፍ የኢትዮጵያ ስነ ጽሁፍ ምንድን ነው? ማን ነው? እንዴት ጀመረ? ማን የጻፈው? ደራሲዎች ሁሉ ማይታወቁ እንትኖችን አንዳንድ ጽሁፎች በነገራችን ላይ መረጃ የለንም። ለአንዳንድ ነገሮች ለምሳሌ ማጻፈው እንዴት ጻፈው ለሚለው መረጃ የለንም። መረጃው ስለሌለን ብዙ ስነ ጽሁፍ የግዕዝ ስነ ጽሁፍ በማንበባቸው ፕሮፌሰር ጌታቸው ኃይሌ የእሳቸውን ግምት እንደ መረጃ ወስደን መጠቀም እንችላለን። ማለት ከእሳቸው የተሻለ መገመት የሚችል ሰው እኔ አላቅም፣ ሊኖር ይችላል በእርግጥ በስነ ጽሁፍ ውስጥ በደንብ ጠለቅ ያለ። ግን እሳቸው አንደኛ በማይክሮፊልም እነዚህን በየገዳሙ ያለ የግዕዝ ስነ ጽሁፍ እንዲሰበሰብ አድርገዋል፣ እንዲቀመጥ አድርገዋል በማይክሮፊልም። አሁን እንደ ኦሪጂናሉ ቢጠፋን ጠፋን እንዳንል አትሊስት ባካፕ እንዲኖረን ማለት ነው። በተለያዩ ቦታዎች ላይ የመጽሐፍ ስርቆቶች ምናምን በጣም ብዙ ስላለ ማለት ነው። በጣም ነው የምትገረሙት። የድሮ ኢትዮጵያን እንደዚህ ነው የሚያስቡት። አንዳንድ ጦርነቶች በድንጋይ ስለሚጀምር ጦርነት አውርተን ያወራል። ሀሳቦቹ እዛ ውስጥ ታሪክ ይጨምሩበታል። ሃይማኖታዊ ምናምን ብቻ አይደለም። የኢትዮጵያን ታሪክ የነበረውን የድሮውን ስፔሻሊ ከማዕከላዊ እስከ ሰሜን ያለውን ኢትዮጵያ የነበሩትን ትግሎች ታች ከሶማሌ ትራይቦች ጋር ይደረግ የነበረውን ጦርነት አንስቶ በውስጡ ያሉት የኦሮሞዎች ፍልሰት፣ የነ ገላውዲዮስ፣ የነ ፍትሐ ነገሥት፣ የድጓ መጽሐፍት፣ የኢማም አህመድ ግራኝ ጊዜ የነበሩ የተከሰቱ ሁኔታዎች፣ ከዘርዓ ያዕቆብ ድርሳናት እንዳለ መዓት የኢትዮጵያ ታሪክ ከአክሱም እስከ ቅርብ ሰዓት ድረስ ያለ ነው። በተለይ የጸሎት መጽሐፍቶቹ ማጻፋቸው እንዴት ጻፉ፣ መቼ ተጻፉ በግልጽ ነው። እሳቸው ኢቭን ለሃይማኖቱ ውግንና ለምን ውግንና ምናምን ሁሉ ሳይሉ ነው በግልጽ ብዙ ሀሳቦችን የሚያነሱት። አንዳንድ ሀሳቦቻቸውን አንዳንድ ኢቭን የቤተ ክርስቲያን ሊቃውንት ጋር ግጭት ውስጥ የከተቷቸው ሀሳቦች አሉ። ነገር ግን ደፍረው እነዛን ሀሳቦቻቸውን አውጥተው ስለነገሩ ነው የሆነ እይታ ስላገኘንበት እንደ ማንኛውም እውነትና እውቀትን ለሚወድ ሰው እሳቸውን ማመስገን እፈልጋለሁ። ይሄ ቅርስ ነው፣ ተገዝቶ ቤት መቀመጥ ያለበት ሰው ነው ማለት ነው። በተለይ ታሪክ ለምታነቡ፣ ታሪክ ለምትወዱ፣ ኢትዮጵያን ታሪክ የቤተ ክርስቲያኗንም ታሪክ የግዕዝንም ታሪክ ማየት ለምትፈልጉ ሰዎች ይሄ መጽሐፍ እጅግ በጣም ግዴታ የሆነ መጽሐፍ ነው ማለት ነው። እሺ በመጨረሻ ገና ያነበብኩት አንድ ሁለት መጽሐፍና ወደ መጨረሻ መጽሐፍ እንሄዳለን። ይሄ ከዘራፊው ማስታወሻና ሌሎች ግጥሞች የተሰኘ በውባረጋ ድምጥ የተጻፈ መጽሐፍ ነው። ገና አላነበብኩትም። በነገራችን ላይ ገና ገንዘቡም አልተከፈለም፣ አለብኝ ከፍላለሁ ብዬ ነው የወሰድኩት። ከነወለዱ ይጠበቅብኛል ማለት ነው። ቀጥሎ አንዲት ወዳጅ ኤልሳ ሙልጌታ የሰጠችኝ ፓብሎ ኔሩዳ 20 ላቭ ፖምስ። እርግጥ እንግሊዝኛ መጽሐፍ እዚህ ውስጥ ብዙም የለም፣ ግን አንድ ሁለት መጨረሻ ላይ ላስገባ ብዬ ነው። በጣም የወደድኩት መጀመሪያ ላይ ሳነበው ያልተመቸኝ፣ አሁን ላይ ደግሞ ላስቀምጠው ያልቻልኩት መጽሐፍ ነው። ትንሽዬ ነች በጣም። እሺ መጨረሻ ላይ በእንግሊዝኛ መጽሐፍ እንደምድም ኦታም ፑልቶ ካች ዮር ተንደር ይሰኛል። ይህንን አንድ ወዳጄ ቤት ሄጄ ነው ያገኘሁት። መጽሐፉ እዚህ ሀገር ውስጥ ይሄ ብቻ ያለ ይመስለኛል። እሱ እንደነገረኝ ከሆነ ደራሲው አንድ መጽሐፍ ነው ይዞ የመጣው። እሱም ሚባል ሲራጅ ይባላል፣ ወዳጄ ነው። እሱ ተቀበለው፣ የቅድም የዘንባባ መጽሐፍ ደራሲ ማለት ነው። እሱ ተቀብሎት ነበር። ከዛ ከሱ ነው የተቀበልኩት። በጣም ሰፋ ያለ መጽሐፍ ነው። ወደ አይ ቲንክ 490 ኦልሞስት 500 አካባቢ 496 አካባቢ መጽሐፍ ነው። በአማዞን ላይ ምናምን ይገኛል ይመስለኛል ባለኝ መረጃ። ይሄ ራሱ ውጪ ነው የታተመው፣ እዚህ አይደለም የታተመው።
ኦቻምፑልሶ እኔ ሳወራ ሰምታችሁ ይሆናል ስለ ግጥም ስለምናምን ስለ መጽሐፍ ስለ ግጥም ሳይሆን ስለ ልቦለድ በሀገራችን ውስጥ በጣም በጣም እኔ በግሌ በአንደኛ ደረጃ የማደንቀው ደራሲ ነው። በጣም በጣም የምወደው ደራሲ ነው። ምናልባት የአዳም ረታ የስንብት ቀለማት መጥቶ ነው ትንሽ ባላንሴን ያሳተኝ እንጂ እስከ አዳም ረታ የስንብት ቀለማት ድረስ በስነ ጽሁፍና በልብ ወለድ እኔ የኦቻምፑልሶ የኔ አንደኛ ኦቻምፑልሶ ነበር። የስንብት ቀለማት ትንሽ አስቸጋሪ ከባድ መጽሐፍ ነው። ይሄ ደግሞ አሁን በቅርብ እያነበብኩት ነው። ብዙ የሄድኩ አይመስለኝም። ምናልባት እስቲ እዚህ ድረስ ነኝ። ግማሽ አካባቢ ሄጃለሁ። እየቆጠብኩ ነው ማነበው። በቀን ይዤው ከቤት መጽሐፍ ይዤ መዞር አልወድም ብዙ። ይሄን ይዤ ዞርኩ ነው ማነበው። ብዙ ጊዜ ሶፍት ኮፒ ነው ማነበው። ስለዚህ መጽሐፍ ይዞ መዞር አይጠበቅብኝም። እነዚህ ሃርድ ኮፒዎቹ እዚህ የምታያቸውን በብዛት ቤት ነው። በጣም ከወደድኩት ነው ይዤው የምዞረው መጽሐፍ ማለት ነው። እጄ ላይ የሚኖረው ወይ ሰው ሰጥቶኝ አጋጣሚ ካልሆነ በስተቀር ያልወደድኩትን መጽሐፍ ተሸክሜ ይዤ አልዞርም። ጣፍጦኝ ደስ እያለኝ ቀስ እያልኩ ላንብበው የምለው መጽሐፍ ነው ይዤ የምዞረው እና ይሄ በጣም በጣም የሚገርም መጽሐፍ ነው። በጣም በጣም በቅርብ ዓመታት ካነበብኳቸው መጽሐፎች በሙሉ በጣም በከፍተኛ ደረጃ የሚቀመጥ ነው። ኢትዮጵያ ውስጥ ያለውን የኦሮሞ የጋሞ አካባቢ ያለውን ይሄ ባህሉን፣ ጥንታዊ ሃይማኖታዊ ወጉን፣ ሚቶሎጂውን ምናምን እንዴት አድርጎ በጣም በሚያምር መንገድ እንደሰፋው እንዴት የሚጥም መጽሐፍ እንደሆነ ዩ ሃቭ ኖ አይዲያ። መጽሐፉን እንግዲህ አክሰስ የምናደርግበት መንገድ ካለ ደራሲውን ለዚህ ሀገር አንባቢ የምናገኝበት የሆነ መንገድ ወይም እዚህ ሀገር የሚታተሙ ነገሮች ቢኖሩት በጣም በጣም ደስ ይለኛል። ውጪ ወይም ደግሞ አማዞን ላይ አክሰስ ማድረግ የምትችሉ አማዞን ይሁን ምን ላይ እንዳለ አላውቅም፣ ግን ፈልጋችሁ ብታነቡት በጣም በጣም ደስ ይለኛል። ይሄ ከአርባ ምንጭ እስከ ኦሮሞ ከአያና እስከ ምናምን እስከ ጌረርሳ ውስጡ ያሉት የሚፈጥራቸው መንገዶች፣ ሚቶሎጂዎች ኦልሞስት ሚስቲካል አድርጎ የሚስላቸው ነገሮች ፈረንጆች ላይ በፊልም በምናምን የምታዩት የራሳቸውን አለ አይደል የሆነ ወይ ቫምፓየር ወይ የሆነ ዌርውልፍ ኦር የሆነ ምናምን ብቻ ሚስቲካል የሆኑ ነገሮቻቸውን ትንሽም ብትሆን ያለቻቸውን እንትን ብለው ጥንታዮቹ አላቸው። አይ ቲንክ ኖርዲክ ምናምን የሚባሉት ቫይኪንግስ ምናምን የተባሉ የሚሰሩ ውስጡ ያሉ ሃይማኖታዊ ጥንታዊ እንትኖች ሪቹዋሎች ምናምን አሉ። እዚህ ይሄ መንፈሳዊ እውቀት ያላቸው ምናምን ያሉ ሰዎች አሉ ምናምን እና የእነዚህን እንዴት አድርጎ እዚህ ውስጥ እንደምታገኙት በጣም የሚጠጋጋው ነው። በደንብ እንትን የሚለው ከጋሞ የአርባ ምንጭ አካባቢ እና የኦሮሞ እዛ ውስጥ አንድ ላይ ተካቶ ያለበት ነው። በጣም በጣም የሚገርም መጽሐፍ ነው። እሺ አይ ቲንክ ይበቃናል። እዚህ ጋር ጨርሰናል። አይ ሆፕ የመጀመሪያ የመጽሐፍ እንትናችንን እንደወደዳችሁ ተስፋ አደርጋለሁ። ተጨማሪ መጽሐፎችን እኔም እንዳነብ ሌሎችም ተመልካቾቻችን እንዲያነቡ ኮመንት ላይ ብትጠቁሙ በጣም ደስ ይለኛል። እኔም እቀበላለሁ። በቃ አመሰግናለሁ።